ሰላም ሰላም ውድ ኢትዮጵያውያን እንዲሁም ኤርትራውያን በስደት የምትኖሩ እህቶቼ ወንድሞቼ እንዲሁም ሀገር ውስጥ ያላችሁ ኢትዮጵያውያን በሙሉ ሰላምታዬ ድረሳችሁ። እንደምን አላችሁ? እኔ ደህና ነኝ። ከማዳን ቤት የማዳን ቅመም ነኝ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቻናሌን አበረታቱ። አዲስ ነኝ። ዛሬ ብሪያኒ እሰራለሁ። ስጋ ቆራርጬ ትንሽ ያው መቼስ በክብ አድርገን ደስ በሚል ሁኔታ ነው መስራት ያለብን። እነሱ በጣም ነው የሚወዱት ብሪያኒ። ሽንኩርቱን ደግሞ እንደዚህ ከትፌ ጠብሰዋለሁ በዘይት በጋለ ዘይት ነው የምጨምረው። ግን ሽንኩርቱን በዘይት ከመጨመሬ በፊት የበቆሎ ዱቄት እበትንበታለሁኝ ደረቅ እንዲል እንዲጣፍጥ። ትንሽዬ ጨውም እበትንበታለሁኝ። እንደዚህ ደረቅ ይላል። እንደዚህ ደረቅ ካለ በኋላ ነው የምናወጣው። ለምን ከለሩ እንዲያምር አያችሁት እንዴት እንደሆነ በጣም ነው ደስ የሚለው ብታዩ። በእውነት በጣም ነው የሚጣፍጠው። ያው ሙያዬ ማድነቅ አይደለም። እና ስጋውን እንደዚህ በትንንሽ ቆርጬ ጠብሼዋለሁኝ። ቃሪያም በክብ አድርጌ ቆራርጫለሁ። ይሄ ደግሞ በቅዱነስ ይባላል። እና ሽንኩርቱን ደግሞ በጥሬ እንትን ብዬ ድንቹ በክብ እንትን ብዬ ከትፌው ጠብሼዋለሁኝ። በጣም ነው የሚጣፍጠው። እንግዲህ ሞክሩት፣ እዩት። ሙያ ከጎረቤት እንደሚባል ብዙዎቻችሁ ከዚህ በላይ እንደምትሰሩ ተስፋ አደርጋለሁኝ። ግን አዲስ አሉ ደግሞ ኢትዮጵያን ገና አዲስ ሆኖ ከሀገራችን የሚመጡ ያሉ ስለሚኖሩ ለእነሱ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለእኔም ጥቅም ነው፣ ለእነሱም ደግሞ ይጠቅማል። ለእነሱ ሼር እያደረጋችሁ ሙያዬን ከተመቻችሁ ሀሳብ አስተያየታችሁ ደግሞ ኮመንት ላይ ጽፋችሁ እንደምታበረታቱኝ ተስፋ አደርጋለሁኝ። ሩዙ ደግሞ አያችሁት ከለሩ ሌላ ነው ማለት በሁለት አይነት ከለር ነው። ምንድን ነው እሱ? ዛፍራ ይባላል። በውሃ ጠብ ባለ ውሃ አርገ ነው ትንሽ ከለሩ ይለውጥልናል። የሮዙ ነጭ ከመሆን በጣም ደስ የሚል ከለር ነው የሚሰጠን። አሁን ደግሞ ከዛ ከብሪያኒ ስንበላው የሚጠጣ ጁስ እንሰራለን። ጁሱ ከምንድን ነው የምንሰራው? ከስኳርና ከናና እንሰራለን እና ከሎሚ በጁስ መፍጫ አድርገን እንሰራዋለን። በጣም ነው የሚጣፍጠው። ሞክሩት። እውነቴን ነው የምላችሁ፣ በጣም ነው የሚጣፍጠው። እኔ በጣም ወድጄዋለሁኝ። ስኳር እንዳታበዙበት፣ በልክ አድርጋችሁ ፍጩት፣ አንድ ላይ አድርጋችሁ ማለት ነው። በጣም ነው የሚጣፍጠው። ለጤንነትም ደግሞ ጥሩ ነው። ናና ሲጀመር ከሻይም ስንጠጣው ራሱ በጣም አሪፍ ጣዕም ነው ያለው እና ሎሚ ሲጨመርበት ደግሞ እንግዲህ ያስቡት እና በዛ ላይ ደግሞ ስኳር አለ። ስኳሩ ሳይበዛ ማለት ነው። ትወዱታላችሁ። እውነቴን ነው የምላችሁ። ሞክሩት። ስኳር ናናና ሎሚ አድርጋችሁ ፍጩና ሞክሩት። ከሌሎች ጁሶች የበለጠ እሱ ነው የምትወዱት። እና ውዶቼ ይሄንን ይመስላል የነበረን ቆይታ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የማዳን ቅመሞች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን አበረታቱልኝ። አመሰግናለሁ።